እንግዲህ የንስርና የቁራን ዝምድና ማየት ጠቃሚ ነው። ንስር በባህሪው አርቆ የሚያይ ብዙ ከለሮች የሚያይ። ክቡራትና ክቡራን አድማጮቻችን ዛሬ ደግሞ አብይ አህመድ ለቴዲ አፍሮ ምላሽ የሚሆን ንግግር አድርጓል ማለት ነው። ንግግሩ እናዳምጣችኋለን በአጭሩ ማለት ነው፣ ወደ እናንተ እናደርሰዋለን። ሰብስክራይብ በመግባት ጀምሩ ቻናሉን ማለት ነው። አቶ ጠቅላይ ሚኒስትር አብይ አህመድ ምንድነው ያለው? እኛ ንስር ነን፣ ቁራ አይደለንም። ቁራ የቆሸሸ ቦታ የሚውል በመጮህ በማልቀስ አካባቢን የሚበክል የአእዋፍ ዝርያ ነው ብሎ ነው የወረፈው ማለት ነው። ጩኸቱን ለቅሶውን ለቁራዎች እንተዋዋለን። ጠቅላይ ሚኒስትር አብይ አህመድ እኛ ንስር እንጂ ቁራ አይደለንም ሲሉ የተናገሩት ጠቅላይ ሚኒስትሩ ስለ ሁለቱ የአእዋፍ ዝርያ ሲያብራሩ ቁራ የቆሸሸ ቦታ የሚውል በመጮህ በማልቀስ አካባቢን የሚበክል የአእዋፍ ዝርያ ነው ብለው ነው ያወሩት ማለት ነው። ይህ የጠቅላይ ሚኒስትሩ መልእክት የተሰማው በዚህ ሳምንት የተለቀቀው የቴዲ አፍሮ አዲሱ ኢትዮሪካ አልበም በበርካታ ሰዎች ዘንድ እየተደመጠና መነጋገሪያ በሆነበት ወቅት ነው። 18 ሙዚቃዎችን የያዘው የቴዲ አፍሮ በተለቀቁት በጥቂት ቀናቶች ውስጥ በሚሊዮን የሚቆጠር እይታን ማግኘት ችለዋል ማለት ነው። አብይ በኦሮሚያ ክልል የተገነባው በሃሮ ደንዲ ሎጅ በዛሬው ዕለት ሲያስመረቁ ባስተላለፉት መልእክት በሀገሪቱ እየተገነቡ ያሉት የልማት ስራዎች ለማራከስ እንደሚሞክረው አይደለም ብለዋል። የዓለም ባንክ እና IMF በዛሬው ዕለት በዋሽንግተን ያለውን ዓመታዊ ስብሰባን በመጥቀስ በዚህ ዓመት በአፍሪካ ውስጥ ቁጥር 1 ከፍተኛ እድገት ያላት ኢትዮጵያ ናት ሲሉ ተቋማቱ መናገራቸው ገልጸዋል ማለት ነው። አብይ በተጨማሪ እኛ እንደ ንስር ወደ ከፍታ ነው የምንበረው ብለዋል። ንስር በባህሪው አርቆ የሚያይ ብዙ ከለሮች የሚያይ በከፍታ የሚበር በከፍታ የሚመላለስ በከፍተኛ ርቀት አይቶ አልሞ አድኖ መብላት የሚችል የብዙ ጀግንነት የብዙ ብቃት መለኪያ ነው ሲሉ ጠቅላይ ሚኒስትሩ አብራርተዋል ማለት ነው። ቁራ በአንጻሩ የቆሸሸ ቦታ የሚውል በመጮህ በማልቀስ አካባቢን የሚበክል ባለበት አካባቢ ላይ ከሚበላውም ከሚረጨውም የተነሳ ብዙ የቆሸሹ ነገሮች የሚታይበት የአእዋፍ ዝርያ ነው በማለት ንጽጽራቸውን አስረድተዋል ማለት ነው። ቁራ ያለ አቅሙ ንስርን እንደሚተናኮል ሲያብራሩ ደግሞ ንስር መጥቶ መሬት በሚያርፍበት ሰዓት ቁራ ከላይ ያርፍበትና ንስሩን አንገቱ ላይ የመደብደብ የማናከስ ወይ ደግሞ ለመናከስ የመሞከር የመተናኮል ስራ ይሰራል። ንስሩ ግን ቁራው ከላይ ተቀምጦ እየደበደበኝ ስለሆነ ምላሽ ልስጥ አይልም። ምን እያደረገህ ነው አይለውም። ምን እያደረክ ነህ አይለውም ማለት ነው። ጠቅላይ ሚኒስትሩ ገለጻቸው ሲቀጥሉ ንስር ከቁራ ሰፈር ወደ ራሱ ሰፈር በከፍተኛ ፍጥነት ይበራል። ከፍታን ለንስር ዝቅታን ለቁራ አድርጎ ተፈጥሮ ስለሰጠ ወደ ላይ እየወጡ በሄዱ ቁጥር ቁራው እንኳን ከላይ ሆኖ መደባደብ እንኳን ከላይ ሆኖ መቀመጥ ከፍታውን መቋቋም ስለማይችል መፈጥፈጥ ይጀምራል። እኛ እንደነሱ ነን፣ ጩኸቱ ልቅሶውን ለቁራዎች እንተዋዋለን ሲሉ ነው የተደመጡት ማለት ነው። ባይዘወይ ተመልክ አድማጮቻችን ይህን ያለችው እርግብ ብትሆን ነበር እንጂ ይህን አናቱን የተነቆረ የተበሳ ስለሆነ ብዙ የሚገርም ነገር አይደለም ማለት ነው። እና የንስር ደካማ ጎኖች አሉት ማለት ነው። እስኪ የንስር ደካማ ጎኖች ልንገራችሁ። አንደኛ ከአየር ሁኔታ ተጽዕኖ ከባድ ዝናብ ወይም ደግሞ ንፋስ ሲኖር መብረር ይከብደዋል ማለት ነው። ክንፎቹ ሲርጥ ማለት ክንፎቹ ሲርጥ ኃይሉ ይቀንሳል ማለት ነው። ሌላ ሁለተኛው ደግሞ ከብዙ ትንሽ ወፎች ግጭት አንዳንድ ጊዜ ትናንሽ ወፎች ወይም ደግሞ እንደዚህ ክራውን ሞቢንግ በቡድን ሲጠቁ ንስርን ሊያስጨንቁት ይችላሉ ማለት ነው። ሶስተኛ ደግሞ እንቁላልና ጭንቅላት ወይንም እንደዚህ ቺክንስ ደካማነት ማለት ነው። እንቁላሎቹ ትንሽ ልጆቹ ከሌሎች አዳኞች ጋር
ቀላል መሆን ይችላል ማለት ነው። አራተኛ በምግብ ላይ ጥገኝነት በህይወት ያሉ እንስሳ ላይ ብዙ ይተማመናል። ምግብ ከተቀነሰ ሊቸገር ይችላል ማለት ነው። ሌላው ደግሞ አምስተኛው ኃይል ከፍ የሚያደርግ አደን ሌላ ከዚህ በላይ በመብረርና ፈጣን መውረድ ከፍተኛ ኃይል ይፈልጋል ማለት ነው። ወደ ላይ ለመብረር እና በፍጥነት ለመብረር ማለት ነው። ሁል ጊዜ አድኖ ማግኘት ደግሞ ይከብዳል ማለት ነው። እና በጣም የሚገርም ቅኔ ነው የተቃኘ በጣም አርበድብዶታል ማለት ነው። ቴዲ አፍሮ በዘፈኑ በጣም አስጨንቆታል ማለት ነው። የአራት ኪሎ መንግስት በጣም የተጨነቀ ነው የሚመስለው። አሁን እንግዲህ ያለ ንግግር ሲናገር ህዝቡን ሁሉ ደልቶት እንዲኖር ያደረገ ነው የሚመስለው እንደዚህ ብሎ ሲያወራ። ትክክለኛው አገላለጽ ለቁራ ለሱ ነው የሚገባው እያሉ ነው ብዙ ሰዎች ማለት ነው። ቴዲ የሚባል ስም በጣም ዘፈኑ ድጋሚ ቢሰማው መሞቱ አይቀርም ማለት ነው። በጣም የሚገርም ቅኔ ነው። ዘለፋ ነው ማለት ዘፈኑ ይሄን ያክል የሚገርመው ደግሞ እኮ ንስርን አሞራን የሚደፍረው ከላዩ ላይ ወጥቶ እየጋለበው የሚሄድ ብልጡ ቁራ ነው የሚገርመው ነገር ማለት ነው። ስለ ፍቅር ሲባል ስለ ፀብ ካወራን ተሳስተናል እንዳለው ቴዲ አፍሮ አንድ ላይም ብንሆንም ተለያይተናል እንዳለው ቴዲ አፍሮ ማለት ነው። ይሄ አንድ ላይ የሆንን ይመስላል ግን ተለያይተናል ማለት ነው። አካሄዳችን ከሱ በላይ ቆሻሻ አስተሳሰብ ሰው ሰላም ሲሆን ደስ የማይለው ደም ካልፈሰሰ ስልጣን ያለ የማይመስለው ጭራቁ እሱ ነው። ሰው ላይ ማላከክ የማይሰለቸው ጥንብ አንሳ ማለት እሱ ነው ማለት ነው። ሀገሪቱ የበከላት የእሱ አስተዳደር እንጂ የሙዚቃ አልበም አይደለም ማለት እንፈልጋለን ማለት ነው። ኑሮ ውድነቱ እንደ ንስር ወደ ላይ እየወጣ እሱ ንስርና ቁራ እያለ ከአንድ አርቲስት ጋር ይመላለሳል ማለት ነው። አስቡት እንግዲህ አንድ አገር እመራለሁ የሚል ሰው ከዚህ በላይ ምን አይነት የወደቀ ሀገር ላይ እንዳለን ነው የሚያሳየው ማለት ነው። የዛሬ ያድርገውና እነዛ የፍቅር የይቅርታ ንግግሮች የት እንደገቡ የሚገርም ነው። መጀመሪያ 2010 ላይ 2011 ላይ ሲመጣ አቶ አብይ አህመድ ታስታውሳላችሁ እኮ ማለት ነው። እና አሁን የልጆች ክፍለ ጊዜ ነው የሚገባው ለዚህ ሰውዬ ማለት ነው። መማር አለበት የተማረ አይመስለኝም ዶክተሬቱ ራሱ ከየት እንዳመጣው በጣም የሚገርም ነገር ነው። ክቡራት አድማጮቻችን ማለት ነው። መንፈሱ የዘፈኑ መንፈስ አንገፈገፈው የሚመስለኝ እነዚህ ሰዎች ቀደዳና ተረት መተረት ይችላል መቀደድ ይችላል ተረት ነው የሚያወራው ይሄ አስተማሪ አብዛኛው ጊዜ መሪ ይሄ ሀገር መሪ ሳይሆን ጥሩ የአማርኛ አስተማሪ ይወጣው ነበር በርግጥ አማርኛ ቢያስተምር ማለት ነው። ብቻ እንደዚህ ብሎ ወርፎታል ማለት ነው። ሰብስክራይብ ማድረግ እንዳትረሱ። ቴንኪው
እንግዲህ የንስርና የቁራን ዝምድና ማየት ጠቃሚ ነው። ንስር በባህሪው አርቆ የሚያይ ብዙ ከለሮች የሚያይ በከፍታ የሚበር በከፍታ የሚመላለስ ከከፍታውም በከፍተኛ ርቀት አይቶ አልሞ አድኖ መብላት የሚችል በጣም ብርቱ የብዙ ጀግንነት የብዙ ብቃት መለኪያ ነው። ቁራ በአንጻሩ የቆሸሸ ቦታ የሚውል በመጮህ በማልቀስ አካባቢ ይበክል ባለበት አካባቢ ላይ ከሚበላውም ከሚረጨውም የተነሳ ብዙ የሚቆሹ ነገሮች የሚታዩበት የአዋፍ ዝርያ ነው። ይሄ የአዋፍ ዝርያ ከሌሎች የተለየ መንገድ ንስርን ሊፋለመው ይሞክራል። መቼ ንስር መጥቶ መሬት በሚያርፍበት ሰዓት ቁራ ከላይ ያርፍበትና ንስሩን አንገቱ ላይ የመደብደብ ለመናከስ የመሞከር የመተናኮል ስራ ይሰራል። ንስሩ ግን ቁራው ከላይ ተቀምጦ እየደበደበኝ ስለሆነ ምላሽ ልስጥ አይልም። ምን እያደረክ ነውም አይለውም። ሙከራ ምንድነውም አይለውም። ከቁራው ሰፈር በከፍተኛ ፍጥነት ወደ ራሱ ሰፈር ይበራል። ከፍታን ለንስር ዝቅታን ለቁራ አርጎ ፈጥፈጦ ሰጠ። ወደ ላይ የወጡ በሄዱ ቁጥር ቁራው እንኳን ከላይ ሆኖ መደብደብ እንኳን ከላይ መቀመጥ ከፍታውን መቋቋም ስለማይችል መፈጥፈጥ ይጀምራል። ንስሩ ግን ምንም ነገር አይሰራም። ብድግ ብሎ ወደ ከፍታው ነው የሚሄደው። እኛ እንደሱ ነን። ወደ ከፍታችን እንበራለን፣ ህልማችንን እናሳካለን፣ ጩኸቱን ለቅሶ ለቁራዎች እንተዋለን። በዚህ አግባብ የኢትዮጵያን ብልጽግና እናረጋግጣለን።